ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫ። በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘገበ። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመላክቷል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። እስልምና በአሁኑ ወቅት በከፍተኛ ፍጥነት እያደገ ያለ ሃይማኖት መሆኑን ፔው የተሰኘ የምርምር ማዕከል ወደፊት የዓለም ሃይማኖቶች የህዝብ እድገት ከ2010 እስከ 2050 ይፋ ባደረገበት ትንበያው አስታውቀዋል። አሽሀዱ አላ ኢላሀ ኢላላህ አሽሀዱ አነ ሙሐመድ አብዱሁ ወረሱሉሁ አላሁ አክበር። Herzlichen Glückwunsch, Achim. Du bist jetzt ein Muslim geworden, hier vor den ganzen Leuten in der Innenstadt in Köln. Allahu Akbar. Und was willst du machen, Achim? Ich will das ausziehen. We want to remove. Wie? Was, zeig mal, tu mal deine Hand weg. Mach mal. Hier. እናንተ ስደቡ እኛ እናሰልማለን። ለዘላ ስሙት። ይሄን ቃል ስሙት። ትላንትና ስንት ሰው እንደሰለመ ልንገርህ? 5 ሰው ሰልሟል። አሁን ለታ 7 ሰው በየቀኑ እዚህ እየመጣችሁ ታያላችሁ አይደል? መምህሮቻቸውም ይሄን እየቀዱ ተናዳችኋል፣ ጨስ ብላችኋል እንዴ። ለምን እናንተ ለምን አትመረምሩም? ኢየሱስ መጽሐፍ ቅዱስ ላይ ፈትሹል ኩቱብ ይላል፣ መጽሐፍን መርምሩ ይላል። መጽሐፍን መርምሩ። ለምንድን ነው የማትመረምሩት? ከጥላቻ ለምን አትወጡ? ነቢይ ሙሐመድ እንደዚህ ሚስት አግብቶ ከዚያስ ምን ይሁን? ይሄ ነው የነብይነት ሚዛን፣ ይሄ ነው የነብይነት መለኪያ። ሻሃዳ ለመያዝ ፈልገሽ ነው መግዲ? አዎ። ኦኬ ኢንሻአላህ። እኔ የምለውን ያው በአረብኛ ተከትለሽ እንትያለሽ፣ ከዛ በኋላ በአማርኛ እንደግመዋለን። አላህ أشهد أن لا ብዙ ሰው እንዲሰልም ምክንያት የሆኑት ተሳዳቢ ክርስቲያኖች ናቸው። እናመሰግናለን። ሻሃዳ አለን ዛሬ። እስልምና ለመቀበል ዝግጁ ነሽ? እሺ የምለውን ቃል አብረሽኝ ለማለት ተዘጋጅ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ እናንተ ተሳደቡ እኛ እናሰልማለን ይላል። እቺን መፈክር ስሟት ክርስቲያኖች፣ ሰባኪዎች። እናንተ ስደቡ እኛ እናሰልማለን። ከኔ በስተቀር ሌላ አምላክ አታምልኩ ነው የሚለው። ስላሴ ምስጢረ ስላሴ ትደነቃለች እንጂ አትነገርም አሉ። ምክንያቱም ማስረዳት አልተቻለም። ሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን ይነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት። ዩጋንዳ ተክለ ሃይማኖት የሚባል ቦታ አለ። እዛው አካባቢ ነው፣ እዛው ጣና ውስጥ። እዛ ቦታ አረበኛ ቋንቋና ዕብራይስጥኛ ቋንቋ የተጻፈ። ማንም ሰው ግን ሊገርመው ይችላል።
አሁንኑ አረበኛ የሚችል ክርስቲያን ሄዶ ማየት ይችላል። ኡጋንዳ ተክለ ሃይማኖት ስለ ነብዩ ሰለላሁ ዐለይሂ ወሰለም መውረድ፣ መወለድ፣ መሰቃየት፣ መገረፍ፣ መብላት፣ መጠጥ እንዲህ ከሆነ አምላካችን ከኛ በምን በለጠ? ስላሴም በቂ ማስረጃ ስላላገኘው ፈጣሪ አንድም ሶስትም ነኝ ራሱ ብሎም ስላልተናገረ ሁለተኛ እኔ አምላክ ነኝ ብሎ ክርስቶስም ስላላስረዳ እነዚህ ሁሉ ተጠቅልለው ወደ ወሬነት ሲቀየሩብኝ አንድ አምላክ የሚለው እስላማዊ የሆኑ ጽሁፎችን ሳነብ ከውስጤ ጋር ተስማማ።